ነበር ግን አልተሳካም። በቃ እግዚአብሔር የወደደውን ያደረገው አልሞትንም አለ። እሺ ምናል እሺ ቆንጆ ጠይቅሽ እድሉን ስጪኝ ፕሊስ። ወንድምሽ ይቅርታ በመጀመሪያ ማለት ወንድምሽ የእናትሽ አባትሽ ነሽ ነው? አዎ የእናቴ አባቴ ልጅ ታላቅሽ ነው? ታላቄ ነው። እሺ በስንት ዓመትሽ ነው የደፈረሽ? አትሊስት እንደው 15 እና ተከታታይ እድሜ ላይ ነው የነበርነው። 15 16 አካባቢ ተከታታይ እድሜ ላይ ነው የነበርነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ። ቤተሰብ በጥያቄው ልክ አርጊልኝ። በ15 ሲደፍርሽ ለቤተሰቦችሽ ቀጥታ ሄደሽ ወንድሜ ደፈረኝ ብለሽ ነግረሻቸዋል? ለእናትና ለአባትሽ ቁጭ አድርገሽ? አዎ ተናግሬያለሁ። አዎ እና ለህግ አደረገኝ ሲል አፍሽን ዘግተሽ ለህግ ተጠይቀዋል? አልተጠየቀም። ምክንያቱም ይኸውልሽ ሀቢባዬ እኔ ያወጣሁት ከ20 ዓመት በኋላ ነው ይህን ታሪክ ወደ ሚዲያ ያወጣሁት። በጣም ሲከብደኝ የሚያግዘኝ ሰው ሳጣ ስገባና ስወጣ በፊት ልጅ ስለነበርኩኝ በጣም በዛ ከተባለ 15 ዓመት ሊሆነኝ አካባቢ ነው ነገር የተፈጸመውና ወደ ሚዲያ ለማውጣት በጣም እድሜም አይፈቅድም። ልጅ ነኝ፣ ተማሪ ነኝ። ቆንጂትዬ የኔ ጥያቄ በ15 ዓመትሽ ወንድምሽ ሲደፍርሽ ለቤተሰቦችሽ ስትነግሪያቸው ወደ ህግ ይዘውልሽ ሄዱ ወይስ ምን አደረጉልሽ? ወደ ህግ ይዘውልኝ አልሄዱም። የድሮ ቤተሰብ ታውቂዋለሽ፣ የቤተሰቡን ክብር ስለሚፈልግ ሚስጥር ነው ያደረጉት። ሚስጥር አድርገው ጸጥ ብለው እንዲወለድ የተደረገ። ዝም በይ ተባልሽ አይደል? ዝም በይ ተባልሽ። እሺ እርግዝና ሲፈጠርስ ምን አልሻቸው? እሱን ማለት መጀመሪያ እንደተደፈርሽ ነገርሻቸው ወይስ እርግዝና ሲፈጠር ነገርሻቸው? መቼ ነው ኤግዛክትሊ የነገርሻቸው? ተናግሬያለሁኝ። እርግዝናም ሲፈጠር እየደበደቡ ሲያስቸግሩኝ መጀመሪያ ዲቃላ ነው የወለድሽው አንቺ ሰንደላዝለሽ ሲለኝ እኔ ዲቃላ አይደለም ቅደም ተከተል ሳይወለድ ገና ማሬ። የኔ ጥያቄ ልክ እንደደፈረሽ ተናገርሽ በትኩሱ ወይንስ እርግዝና ሲፈጠር ተናገርሽ? ስቴፑ ማወቅ ፈልጌ ነኝ። ልክ እንደተፈጠረ ነው የተናገርኩት። እሺ ምን አሉ? በቃ አፍሽን ዘግተሽ ኑሪ፣ ዝም ብለሽ ኑሪ። ሁሉም ማንም ከጎንሽ አንድም ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድትይ አፍሽን እንድትዘጊ ነገሩሽ? አው እህቴ በተለይ የመጀመሪያ እህቴ አሁን በህይወት የለችም፣ ሞታለች። እሷ በቃ አፍሽን ዘግተሽ ኑሪ። ደግሞ አጋጣሚ እርጉጥ እንዳረገዝኩም አያስታውቅም ሰውነቴ። ሆዴ ኖርማል በቃ ከማወቅሽ በፊት ነው ያለነው። ገና ማርገዝሽን ገና አላወቅንም። እዚህ ጋር ማርገዝ ከማወቅሽ በፊት ነው ያልነው። ትኩስ እያለ ስትነግሪያቸው አፍሽን ዝጊ ያሉሽ። ከዛ እርግዝና ደግሞ ሲፈጠር እንዴት እንዳወቅሽ፣ መቼ እንዳወቅሽና ለማን ቀድመሽ እንዳሳወቅሽ ስቴፑን ጠብቀሽ ነው እንድትነግሪኝ የምፈልገው። እሺ እርግዝናን መፈጠሩን ካወቅኩ በኋላ የመጀመሪያ ማንስትሬሽን ፔሪድ ያየውበት ታይም ስለነበረ ለእህቴ ነገርኳት። እንደዚህ አይቼ ነበረ ግን አሁን የለም ስላት ቆይ ብላ ሆስፒታል ይዛኝ ሄደች። ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት። ግፋቢል 5 ወር ተኩል ይሆናታል አላት። ከዛ በኋላ ለእሷ ለማስወጣት ነበር ይዛኝ ሄደችው። ልታስወጣልኝ ነበር 5 ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ አልነገረችም ለዶክተር። በወንድምሽ ተደፍራሽ እንደሆነ ትውለድ ሲላት ከወንድሟ ተደፍራ ነው የጤና እንከን ሊያጋጥመው ይችላል አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከረችም እህትሽ? ለዶክተር ለማስረዳት ሞክራለች፣ ግን 5 ወር ተኩል አልፎታል ትሞታለች አላት። ለሞታት ከወንድም እንደሆነ ነግራ ዶክተሩ ትቀጥላለች ነው ማለት? አዎ 5 ወር ተኩል ስላለፋት ትሞታለች አላት። ትሞታለች፣ ስለዚህ ትውለደው አለ። እሺ ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲሆን አልተፈቀደም። በቃ እየተዘጋበት ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት ቴቴ ማማ የሆነ እድሜያቸው አለ አይደለ እንዳይናገር በቃ ጸጥ እንዲል የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ነው ያደገው። እሺ ማለት እሱንስ ምን አሉት ቤተሰብ? ምን ቀጡት? ይሄን በማድረጉ ምንም አልቀጡትም። ይኸውልሽ አቢባዬ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ ስራ አግኝቶ ሄደ።
እኔ 5ኛ ክፍል እያለሁ ነበር ይሄ የተፈጸመውና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላውቅ ምንም አይመስለኝም ነበር። እህቴ ነበረች ትሪት የምታደርገው እህቴ። ከዛ እህቴ ካጠገቤ ያልነበረችም ወደ ክፍለ ሀገር ስራ አግኝታ ሄደች። እሱም ስራ አግኝቶ ሄደ። ግን እንደዚህ ስለ ልጁ ኃላፊነት ብዙ አልወስድም። እህቴ ነበረች ኃላፊነት የምትወስደው። ከዛ በኋላ ልክ 2000 ዓመተ ምህረት ላይ እህቴ አረፈች። እህቴ ስታርፍ ልጁ በስነ ስርዓት እኔ ላይ ሆነ ኃላፊነቱ። እኔ ላይ ኃላፊነት ሲሆን ያን ሁሉ ዓመት 7 ዓመቱ አካባቢ ነበር። ትምህርት ቤት አልገባም ነበር። ኬጂ በሚገቡበት እድሜ ኬጂ አልገባም። አፉን ብዙ ስላልፈታ፣ አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ነው። ቤት ውስጥ ይደበቅ ስለነበር አፉን ስላልፈታ ኦቲዝም እንዳለበት ያወቅሽው ዓመቱ ነው። ኦቲዝም እንዳለበት ያወቅሽው ስንት ዓመቱ ላይ ነው? ልጅሽ የኦቲዝም እንዳለበት ያወቅኩት እህቴ 2000 ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለ እሱን በልቶ ታመመብኝ። እሱን በልቶ ሲታመም የሆነ የሰፈር ሐኪም ጋር ወስደን ስናሳየው ይሄ ልጅ ኦቲዝም አለበት አለ። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም። ከዛ ወደ የካቲት 12 ሆስፒታል ሪፈር ጻፈልኝና ይዤ ሄድኩኝ የካቲት 12 ሆስፒታል። እዛ ስወስደው እንዴት ነው ያደገው አስተዳደጉን ንገሪኝ ሲለኝ ቤት ውስጥ እየተዘጋበት እንዲህ እየተደበደበ ያለውን ስቴፕ በሙሉ ስነግረው ታዲያ ምን ኦቲዝም ነው ትኛለሽ? እናንተ ናችሁ ልጁን በሽተኛ ያደረጋችሁት። ስለዚህ ምንም አይነት መድኃኒት አልሰጠውም፣ እያደገ ሲሄድ ይለቀዋል አለ። ከዛ ግን መጥቼ ትምህርት ቤት አገኘውለት። ዘሚየኑስ የሞተችው ታስታውሻት ከሆነ አውቃታለሁ። የኦቲዝም ትምህርት ቤት የከፈተችው ነፍሷን ይማር። ኔትወርኳ እያስቸገራት ኦ ማይ ጋድ። ቆይ እንዴ በሰው ስልክ ነው ለምን አላራሷ የገባችው? ይስተካከል፣ ታገዟት። በጣም ያሳዝናል። ህፃኑ ሲያሳዝን ሰው እንዴት ጨክኖ ኦቲዝም ልጅ ላይ እጁን ያነሳል? ግን ኦቲዝም እሷን ያስተምርልሻል የትራንስፖርት እየተቆራረጥሽ ነው እኮ አይሰማም። ጋይስ እናንተ የተሰማችኋል? ለእኔ እየተሰማኝ አይደለም። እናት አይሰማም። ሚውት ሆነሽ ነው የሚያስበው። ምንም አልሰማንሽም እኮ ምንም አልሰማንሽም። ተቋርጠሽ ነበር። ስለ ትምህርት ቤት አገኘውለት የዘሜ ጋ የሞተችው የኦቲዝም ስልኳ አስቸግ እየደወሉብኝ አሁን በቃ ሄሎ፣ ስልክ ተደውሎ ነው። ሄሎ